ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ያለሁ አልሐምዱሊላህ። ትላንትና መፋረሻ ሲቀርጽ እህቴ የቤት እቃም አላት ብያችሁ ነበረ። ዛሬ ደግሞ የቤት እቃውን ላሳያችሁ ተመልሼ መጥቻለሁኝ። እህታችን አላሁ ሱብሓነሁ ወተዓላ በሰላም ለሀገሯ ያብቃት። ነገ ትመጣለች ከአረብ ሀገር እና ራሷ ናት ይዛው የምትሄደው። ሽሮና በርበሬ ማዘጋጅቼላታለሁኝ። ሁሉንም ማሳያችሁ ይሆናል። አብራችሁ ይቆዩ። ከረከቦት ስጀምርላችሁ ንቅሳት ረከቦት ገዝቼላታለሁኝ። እንደዚሁም ጥበብ ስኒ ማሽ አድርጌላታለሁ ማለት ነው። 1 ደርዘን ጥበብ ስኒ ገዝቼላታለሁኝ። እዛ ግማሽ ደርዘን ነው የደረደርኩት፣ ግማሹ እዚህ ጋር አለ። 1400 ብር ሰራሚክ ጀበና አለ። 1300 ብር ትልቁ ሶፍራ አለ። 1000 ብር አሰርቼላት። ይሄንን በትእዛዝ በጣም ቆንጆ ነው፣ ያምራል። ውሃ ጆግ አላት እዚህ ጋር አክሪሊክ ጆግ 2800 ብር። ጥቅም ነው የሚያምረው። በጣም ከባዳ ነው ደግሞ ስታነሱት ማለት ነው። 6 ብርጭቆ አለው። እሱን 2800 ብር። በዛም ሰርቪስ አላት 700 ብር። ማስታጠቢያ አላት፣ የሳሙና ማስቀመጫ ያለው 150 ብር። እንደዛውም በራድ 1 ሊትር ነው የገዛሁላት። ከበራስሽ ምርጫ ልጅልኝ ስላለች በራሴ ምርጫ ነው ሁሉም እቃውን የገዛሁላት። ይበቃታል። ለሁለት ሰው ስለሆነ የምፈልገው ትልቅ ነው። ተጨመረ 1 ሊትር 550 ብር። ኳሊቲ ነው። ይሄንን 550 ብር። እንደዛውም የቁርጥ ሰሃን 1 ደርዘን በ120 ብር። ከዚህ ከሰርቪሱ ጋር ማች ያደርጋል ያልኩትና ያደረኩላት። ብዙ ይቀራረባል ብዙ ላይ። ይሄንን 1 ደርዘን ገዝቼላታለሁ። በጣም የሚያምር ነው። ይሄንን 1 ደርዘን ሰሃን በ120 ብር ሂሳብ ነው የገዛሁላት። እነዚህም እዚህ ጋር የሽንኩርት ወይም የድንች መደርደሪያ አላት። ይሄን 600 ብር። በጣም ነው የሚያምረው። በአዲስ መልክ መጥቷል። አሁን ደግሞ 72 የወጥ ማቅረቢያ ሳህን በጣም ነው የምታምረው። 2200 ብር። ግን 2200 ብር። የፋንዲሻ ትልቁ 450 ብር። ያው በአበባው ምናምን ጠፍቷል። እዚህ ነው ያለው። የቁርጥ ሰሃን ትልቁ 450። የቁርጥ ማቅረቢያ ማለት ነው፣ የእንጀራ ማቅረቢያ። ይሄ 450 ብር ትልቁ ማለት ነው። ስቶቭ አላት ባለ 2 3000 ብር። እዚህ ጋ የምግብ ትሬ አላት 45 ቁጥር 45 ቁጥር እና 50 ቁጥር አድርጌ ነው የገዛሁላት። ይሄ 45 ቁጥሩ 350 ብር፣ 50 ቁጥሩ 450 ብር። አንደኛው ማለት ነው። ቆንጆ ከባዳ የሆነ ትሪ። እንደዛውም እዚህ ጋር የጁዝ መፍጫ ባለ 3 የሆነ ማለት ነው። ይሄ የጁዝ መፍጫ ኳሊቲ የሆነ እቃ ነው። ይሄን 5800 ብር ነው የገዛሁላት። ይሄ ጁዝ ነው። ይሄ ነው ማሽኑ። 1 ማሽን 2 ጁዝ አለው ማለት ነው። አንድ የጠርሙስ ጁግ እና 1 የማይካ ጁግ ማለት ነው። ይሄ ጠርሙስ ነው። የግላስ ማለት ነው። 1 የግላስ 1 ይሄ የማይካ። በውስጡ ደግሞ አለው እና ይሄ ጁዝ መፍጫ እዚህ ጋር ያለችው የቅመም የቡና ምናምን መፍጫ በጣም ነው የሚያምረው። ይሄ ጆጉ ነው። ይሄ የማይካ ነው። ይሄኛውም የማይካ ነው። ይሄ ብቻ ነው እንትኑ የመስታወቱ ማለት ነው። ቆንጆ የሆነ ኳሊቲ እቃ ነው።
ይህን 5800 ብር ነው የገዛሁላት። እዚያ ደግሞ ቦይለር አላት። ይህን ቦይለር 900 ነው የገዛሁት። ይህን ይመስላል። እንደዚህ ኳሊቲ የሆነው ሲሊቨር ከለር ነው ያደረኩት። 2.3 ሊትር ነው ማለት ነው የሚይዘው፣ ትልቅ ነው ቦይለሩ። ይህንን ይመስላል። እዚህ ጋር የሞሰብ ልብስ አላት። ያው ልብሱን ነው ግዢልኝ ያለችው ያላት። ቴሌቪዥን ከነ አክሰሰሪው 43 ኢንች ላይፍ ስታር የሚለው ቴሌቪዥን አላት። በጣም ቆንጆ ኳሊቲ የሆነ እቃ ማለት ነው። ላይፍ ስታር የታወቀ እቃ ነው። ቆንጆ እቃ ማለት ነው። አክሰሰሪ ማለት እዚህ ጋር ይሄ ያለ ከላይ ድሿ ላይ የምትሰቀለው የድሽ ገመድ አለው። ሪሲቨር አለው። እንደዚሁም ይሄ ማሳሰሪያው ቡለን አለ እዚህ ውስጥ። ድሹ ትልቁ ሰሃን አላት ማለት ነው። እቺ የሚለው እንደዚሁም ወደ ሽሮና በርበሬዋ ስሄድ ማሻአላ የሆነ ሽሮን የተዘጋጀላት ያው በማብራቱ ጋር አንጸባርቆታል። በጣም ቆንጆ ነው። ሽታው በጣም ነው የሚጥመው ወላሂ። ሽሮ 10 ኪሎ ነው ያዘጋጀሁላት። በጣም ቆንጆ ነው። በዛውም ስጋ በርበሬ አላት። በርበሬዋ ቀይ ነው ግን ካሜራው ላይ ስታዩት የሆነ ነገር ተብሏል። በጣም ነው የሚያምረው። 11 ኪሎ በርበሬ እና 10 ኪሎ ሽሮ። 1 ኪሎ በርበሬ ሽሮ ላይ አድርገዋለሁ ማለት ነው። ሽሮ እንደዚህ የምታዩት ምጥን ነው፣ በጣም ቀይ ነው። ይሄን አድርጌላታለሁ። በርበሬ በ600 ብር በ650 ሂሳብ ተገዝቶ 1 ኪሎ ማለት ነው። 11 ኪሎ በርበሬ። ሽሮ 350 ብር 1 ኪሎ ሂሳብ። እንግዲህ ለዚህ መጨቅጨቂያ ማስፈልጎታል። እሱን ገዝቻለሁኝ። ነጭ ሽንኩርት፣ ጭናዳብ፣ ዝንጅብል፣ ለዚህ ደግሞ ቀይ ሽንኩርት እንደዛው የሚያስፈልገውን መጨቅጨቂያ ገዝቼ በጣም በቆንጆ ሁኔታ ነው የተዘጋጀላት። ማሻአላህ እህታችን አላህ በሰላም ሀገሯ አብቅቷት የምትጠቀምበት ያድርጋት። የዛሬው ቪዲዮ ይህንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።